ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በኦሮሚያ የጸረ ጭቆና ባርነት ፍጻሜ አመጽ እንደ አዲስ አገረሸም በምዕራብ ሸዋ ጥቁር እንጭኒ ፌደራል ፖሊስ በነዋሪዎች ቤት ላይ ዘረፋ አካሄደ የኢትዮጵያ ፓርላማ በአዲስ አበባና በድሬዳዋ ላይ ክትትልና ቁጥጥር ለማድረግ ቡድኖችን አሰማራ ሰላም ጤና ይስጥልኝ እንደምን ውላችኋል ከዜናዎቹ ጋር ኢዮባይሳ ነኝ ዜናው ሲተነተን እነሆ በኦሮሚያ የተለያዩ አካባቢዎች እንደ አዲስ ተቃውሞ ያገረሸባቸው አካባቢዎች በኢሊባቡር ሐረርጌና አርሲ ናቸው በምዕራብ ሐረርጌ ፈዴሳ ወረዳ የተነሳው ህዝባዊ ተቃውሞ ሁለተኛ ቀኑን የያዘ ሲሆን በኦሮሚያ ክልል የሰፈረው ህወሓት ልዩ ኃይል የአካባቢ ነዋሪዎች ላይ ተቃውሞን እንዲያቆሙ እርምጃ ለመውሰድ ቢሞክር ህዝብ ቁጣው ገንፍሎ እንደሚገኝ ተገለጸ የአካባቢ ነዋሪዎች የወረዳውን አስተዳዳሪ ከስልጣኑ ማባረራቸውን ጨምሮ የደረሰን መረጃ ይገልጻል ኢሊባቡርና አርሲ እንዲሁም ደግሞ የህዝብ ቁጣ አይሎ ከህወሓት ልዩ ኃይል ጋር ህዝብ ተፋጦ እንደሚገኝ ተሰምቷል ኢሊባቡርና አርሲ የተለያዩ ከተማዎች የተነሳው ህዝብ ተቃውሞ እያካሄዱ የሚገኙት ተማሪዎች ናቸው መባሉ ተዘገበ በተያያዘ ዜና በኮፈሌ በተደረገው ህዝባዊ ተቃውሞ በህወሓት ልዩ ኃይል ተመቶ የቆሰለው ወጣት አሊ ቢራ ቆሬንሶ በጥቁር አንበሳ ሆስፒታል ህይወቱ ማለፉ ተሰማ በኮፈሌ ከተማ ሃዊ ሆቴል ውስጥ ሰራተኛ የነበረው ይህ ወጣት የአጋዚን ወታደሮች ወደ ሆቴሉ በመምጣት ወጣቱን የግል ቴሌቪዥን ታሳያለ ለደንበኞች ያልተፈቀደ ቴሌቪዥን ከፍተ በእኛ ላይ ተቃውሞ እየቀሰቀስክ ትገኛለህ በሚል ክፉኛ ከቀጠቀጡት በኋላ የልጁን ወድቆም ወደ አዲስ አበባ ጥቁር አንበሳ ሆስፒታል ከደረሰ በኋላ ህይወቱ አልፏል የወያኔ መንግስት አምባገነን ስርዓቱን እድሜውን ለማስቀጠል የፖሊስ ቅጥር ማስታወቂያ በአጓጊ መልኩ ማውጣቱ ታወቀ ይህ ለወያኔ 18ኛ ዙር የፖሊስ ቅጥር ጥሪ የተባለት ማስታወቂያ ከመጋቢት 2008 ዓ.ም እስከ ግንቦት 10 2008 ዓ.ም የሚከናወን ይሆናል ተብሏል የወያኔ ቡድኖች 18ኛ ዙር የፖሊስ ምልመላ የሚቀጠሩ ወጣቶች ደሞዛቸው 1260 ብር ሲሆን ውላበል 450 ብር ይሆናል ተብሎ ማስታወቂያው ላይ ተጽፎ ተለጥፏል ይህ ማስታወቂያ በአዲስ አበባ ፖሊስ በድብቅ እንዲሰራጭ መደረጉም ተጋለጠ የወያኔ መንግስት ከአዲስ አበባ ፖሊስም ሆነ ወታደሮች አልመለምልም በብሎም አይኖቹን ወደ ክፍለ ሀገር አዙረ ነበር አሁን ምን መጣም የሚሉ የከተማ ነዋሪዎች ተበራክተዋል ወጣቶችን በማጭበርበር ለውትድርና ሊዳረጋቸው ነው ሲሉ ተደምጠዋል በኢትዮ ኤርትራ ጦርነት ጊዜ እንዲህ ተመሳሳይ ማስታወቂያዎች ተለጥፈው ነበር ወጣቶችን በማስታወቂያ አማሎ ለጭዳ እያደረጋቸው ህይወታቸውን እያጠፋ የሚገኘው ወያኔ ዳግመኛ ወጣቶቻችንን ሊያጭበረብር ተነስቷል ብለዋል የኢትዮ ኤርትራ ጦርነት ጊዜ እናንተም የምትዋጉት በኮምፒውተር ነው የሚከፈላችሁ ደሞዝ 2500 ስለሆነ ከጠላት ጋር አትገናኙም ኮምፒውተር ላይ ቁጭ ብላችሁ መዋጋት ብቻ ነው ተብሎ ማስታወቂያ ተለጥፎ ነበር በርካታ የአዲስ አበባ ወጣቶች ተመልምለው ፖሊስ ትሆናላችሁ ከተባሉ በኋላ በግዳጅ ባድመ ሄደው እግራቸውና ህይወታቸውን ያጡ የአዲስ አበባ ወጣቶች ቤቱ ይቁጠረው ሲሉ የአዲስ አበባ ነዋሪዎች በምሬት እየገለጹ ይገኛሉ
በምዕራብ ሸዋ ጥቁር እንጭኒ የወያኔ ወታደሮች የአካባቢ ነዋሪዎችን ቤት በመበርበር መዝረፋቸው አይን እማኞች ለዝግጅት ክፍላችን ገለጹ። በምዕራብ ሸዋ ጥቁር እንጭኒ ማርች 30 2016 ዓ.ም ከምሽቱ በኢትዮጵያ አቆጣጠር 4 ሰዓት ወደ አካባቢው ያመራው ፌዴራል ፖሊስ የነዋሪዎች ቤት በግዳጅ በማስከፈት በመበርበርና ገልብጦ በመብላት ገንዘብ በመስረፍ የአካባቢ ነዋሪዎችን በጎች ነርቶ በመውሰድና የአካባቢ ወጣቶችን ያገኟቸውን በሰደፍ ቀጥቅጠው ከጥቅም ውጪ ማድረጋቸው ተገለጸ። ክፉኛም የተደበደቡትና አባወራ የ66 ዓመት አዛውንት አቶ መገርሳ ኡሊቃ በሰደፍ አናታቸው ተበጥርቋል። እስካሁን ድረስ በርካቶች የት እንደደረሱ አልታወቁም። አቶ መገርሳ ኡሊቃ በአሁኑ ወቅት በሕይወትና በሞት መካከል ላይ እንደሚገኙ አይን እማኞች ለዝግጅት ክፍላችን ገልጸዋል። የሕዝብ ተወካዮች ምክር ቤት በአዲስ አበባና በድሬዳዋ ከተማ ላይ ያለውን የመልካም አስተዳደር ችግር ለማጥራት 14 የሱፐርቪዥን የክትትል ቡድኖችን ማሰማራቱ ተገለጸ። የፓርላማ አፈጉባኤ አቶ አባዱላ ገመዳ መጋቢት 20 2008 ዓ.ም በሰጡ ጋዜጣዊ መግለጫ ቀደም ሲል ከተከናወኑት የሱፐርቪዥን ስራዎች በተጨማሪ ሶስተኛ የክትትልና የቁጥጥር ስራ በአዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር ላይ እየተከናወነ መሆኑንም ጠቁመዋል። በዚህ ክትትልና ቁጥጥር ስራ ላይ የሁለቱም ከተማዎች የምክር ቤቶች ያደረጃቸው ቋሚ ኮሚቴዎች ተሳታፊ እንደሚሆኑም ገልጸዋል። ከዚህ ቀደም በአዲስ አበባ አስተዳደር ስር ባሉ ጥቂት ክፍለ ከተማዎች የክትትል ቁጥጥር ስራ ተከናውኖ እንደነበረም ያስታወሱት አፈጉባኤ እንደ አዲስ የተጀመረው ይህ ክትትል የሁለቱም ከተማ አስተዳደሮች የመልካም አስተዳደር ሁኔታ ሙሉ ገጽታን የሚያሳይ እንደሚሆን ጠቁመዋል። በከተማው አስተዳደሮች የተጀመሩ እንቅስቃሴዎች የት እንደደረሱ ለማወቅ እንደሚረዳም ተናግረዋል። አሁን የተጀመረውን የመልካም አስተዳደር እንቅስቃሴ ፍጹም የግለሰብ ፍላጎትን የማይጠይቅ አለመሆኑን የተናገሩት አፈ ጉባኤው አባዱላ በምክትልና በቁጥጥር ቡድኖች የሚገኙ ጽሁፎችን ለጠቅላይ ሚኒስተር እንደሚቀርቡና እርምጃ እንደሚወሰድባቸው እንደሚደረግ ተናግረዋል። አፈ ጉባኤው የሚመሩት ፓርላማ ለመጀመሪያ ጊዜ የአንድ ፓርቲ አስተሳሰብ ብቻ እያራመደ ይገኛል ተብለው ተጠየቁ። አባዱላ ገመዳ ሲናገሩ እንደ ዘንድሮ ፓርላማ አይቼም አላቅም ብለዋል። ለፕሮፓጋንዳ ፍጆታ ብቻ ቴሌቪዥን ላይ ቁጭ ብለው የሚከራከሩትን ወደ ጎን ጥለን ለስራ ወደፊት መገስገስ አለብን ሲሉ አባዱላ ገመዳ ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ዜማ ወደ ሌላው ፕሮግራም እንሸጋግራለን። So
የሲዳማም ህዝብ ጥያቄው ምን ይሆን? ሲዳማዎች እየታገሉም እየወደቁ ይገኛሉ። ጥያቄያቸው ግን ምን ይሆን? አብረው ለመታገል 5 ድርጅቶች አንድ ላይ ለትብብር አንድ ላይ መወስጠናቸውንም ተናግረዋል። ከዛ ውስጥ ሲዳማም ይገኝበታል። ግን ለምን በአሁኑ ወቅት ለምን አስፈለገ ይሆን? በዚህና በተለያዩ ጉዳይ ላይ የሲዳማ አክቲቪስት ከሆነው አቶ በቀለ ዋዩ ጋር የማረጋውን ውይይት እንድትካተሉ ጋብዛለሁ። ሰላምታውን አረሳውም። ሰላም ጤና ይስጥልኝ፣ እንደምንላችኋል። ቅድሚያ ቶክቻውን አየር ላይ ላቆይና ከዛም በኋላ እንግዲህ ይዤ መለሳለሁ። ቶክቻው አየር ያለ ሲዳማ ሞቅ
ቶክቻውን ስለ ዜማው ከልብ እናመሰግናለን። ወደፊት በፕሮግራማችን ላይ ጋብዘነው ስለ ሙዚቃው እንወያያለን። የሲዳማ ህዝብ ጥያቄ ምን እንደሆነ አክቲቪስት አቶ በቀለ ዋዩ ጋራ የማረጋውን ውይይት እንቀጥላለን። አቶ በቀለ ዋዩ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። አመሰግናለሁ። መልካም፣ ወደ ውይይታችን ላቅና ነው። አቶ በቀለ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለው የህዝብን እንቅስቃሴ እንዴት ገመገሙት? ኢዮብ፣ የህዝብ እንቅስቃሴ በጣም ጥሩ እንቅስቃሴ ነው የሚታየው። ሰፋ ያለና በተለይ ብዙ ስቃይን ከመቻል የተነሳ ያ ስቃይ ደግሞ ከመብዛቱ የተነሳ ያን ስቃይ እና ያን በደል በጣም የማይቋቋምና አይቶትም ማይልጅ በጣም በተለያየ ጊዜ ብዙ ሰዎች በግለሰብ ነበሩ፣ ግን ወደ ህዝብ የደረሰና ህዝቡ በደሉ ያንገሸገሸው ህዝብ እየተፈጠረ መስል ነገር ነው የምናየውና ያ በጣም እንግዲህ ብዙዎች በግለሰብ ነው ከዚህ በፊት ኢትዮጵያ ውስጥ አይተጣውነ በግለሰብ ነው። አንዳንድ ብሔረሰቦች በቡድንም የሞከሩበትና ያ ብዙም ውጤት ያላስገኘበት ነገር ነበር። ግን አሁን በኢትዮጵያ ውስጥ ያለው ነገር ችግሮቹ ያነ በግለሰብና በትንሽ ቡድን ሲቀበሉ የነበረው ችግሩ የሁሉም ችግር እየገፋ ለሁሉም የሚዳረስ መሆኑን ሰንስ ያደረገበትና ያንን ሰንስ ከማድረግ የተነሳ ህዝቡ በቃ ይሄ በጣም አንገሸገሸኝ፣ በቃ ይሄ ስርዓት በጣም ከዚህ በኋላ ሊሻሻል የሚችልበት የለም፣ ሊመለስ የሚችልበት የለም፣ ምንም ማስተካከያ የለውም የሚል ላይ የደረሰ ምዕራፍ ላይ የደረሰ መሆኑ ነው የምታየው። ምክንያቱም አይደለም ከዚህ በፊት ብዙ ዘመን ሆኗል። 12 ዓመት በፊት የኛ አካባቢ ሰዎች ሞቷል። ከመንግስት ጋር ወጥቶ መንግስት ብዙ ጭፍጨፋ ፈጽሟል። ያንን የኢትዮጵያ ህዝብ የሚያውቀው ጉዳይ ነው። ነገር ግን ያኔ ያ ህዝብ ብቻ ነው የሚያውቀው ማለት ነው። ስለዚህ በዛ ህዝብ ላይ ብቻ የሚቀር አይደለም። በሻኮ መጀንገር በተለያዩ ቦታዎች እነዚህ ብዙ ቦታዎች ሰውን ገሏል እና በሀዲያ በምርጫ ምክንያት የሞቱ ቁጥር ያላቸው ህዝቦች ናቸው። ያ ህዝብ ሲሞት እንግዲህ የኢትዮጵያ ህዝብ ምንሰጥ አላደረገም ሊሆን ይችላል። ነገር ግን ዛሬ ሁሉም ቤት እያንኳኳ ችግሩ ሁሉም ቤት እያንኳኳ ጭቆናው ደርሷል የሚል ምዕራፍ ላይ ደረሰ ነገር ነው ብታይ ነው። እንግዲህ በዚህ ምክንያት በተነሳው በተለይ በኦሮሚያ ውስጥ የተደረገውና ኦሮሚያ እንቅስቃሴ በጣም በቃኝ በቃ በደል በቃ የሚል ነገር ላይ ደረሰ ነበር። መልካም አቶ በቀለ እንግዲህ ነካክተውታል። የኦሮሞ ህዝብ መሬቴን ቆርሼ ያልሰጠም በሚል 4 ወር ከምናምን እየታገለ ይገኛል። ይህ ህዝብ ሲታገል በተናጥል ደግሞ ወይም ሌላው ህዝብ የኦሮሞ ህዝብን ትግል በጥርጣሬ ተመልክቻለሁኝና ምናልባት እኔን ይነካኛል፣ ስለዚህ ኦሮሞ ትግልን መቀላቀል አልፈልግም፣ ወያኔ እንዲቆይ ይፈልጋለሁ እስከ ማለት ድረስ የደረሱ አካላቶች አሉ። ተናጥሎ ወይም በተናጥል ትግል እንደው እስከምን ድረስ ያደርሳል? እየተነጣጠሉ ማለቅ አይሆንም? ይሄ በጣም ትክክለኛ ጥያቄ ነው። ጥሩ ጥያቄ ነው። ምንድነው ይሄ ነገር እንግዲህ ቀደም ለማንሳት ሞክሬያለሁ፣ ነካክቼዋለሁ። ሰፋ ባለ መልኩ ልንካውና አሁን ከዚህ ፊት እንዳልኩት በሲዳማና በተለያዩ ቦታዎች እንደዚሁ ከመንግስት ጋር ሁሉም እንትን ስል አንዳንዴ ከዚህ ፊትም በተለያዩ ኢንተርቪዎች ሁላ አንስተን ሊሆን ይችላል ታስታውስ ይሆናል። ያ ህዝብ የህዝቡ ችግር ህዝቡ ይዘው በምንነሳበት ጊዜ ከመንግስት ጋር የሚሰለፍ መንግስትን እንቃወማለን ብሎ ነገር ግን ይህን አጀንዳ በምንነሳበት ጊዜ የህዝብ አጀንዳ በምንነሳበት ጊዜ ከመንግስት ጋር የሚሰለፉ
ኃይሎች አሉ። በጣም ይሄ በኢትዮጵያ ፖለቲካ ውስጥ የማይፈታ ችግር ሆኖ የሚቀጥል አይነት ችግር ነው ይመስለኛል። እና በዚህ አሁን በኦሮሚያ ውስጥ በምናየው ጉዳይ ላይ ኦሮሞ ተነስቶ 4 ወር የፈጀ ትግል ከመንግስት ጋር እንደዛ እየሞተ ህፃን እየሞተ ጨቅላ ህፃናቶች እየሞቱ አሮጊቶች እየሞቱ አባቶች እየሞቱ ተማሪዎች ከትምህርት ቤታቸው እየሞቱ መንገድ ላይ ተገለው እየተጣሉ ፍለፊት ተተኩሶ እየተመቱ እናት ልጇን ለማዳን እንትን የምትጥር ከነ ልጇ እየሞተች ሌሎች ቁጭ ብለን ያየንበት ምክንያቶች አሉ። ይሄ አንድ ነገር እዚህ ጋር በጣም ትልቅ እንትን አድርጌ ማልፈው የኦሮሞ ህዝብ ጀግነቱን ያሳየን። አሁን ብዙ ጊዜ የቆየውን ያህል በትዕግስት የቆየውን ያህል አሁን ደግሞ ትዕግስቱን ጨርሶ በጣም ጨካኝ ስርዓት መጥፋት እንዳለበት የሚያሳይ ምዕራፍ ላይ የደረሰ መሆኑን ያሳየን። ይሄ ትልቅ ጀግነት ነው። ትልቅ አልገዛም እንብተኝነት ነው። ሌላው ነገር ሌላውስ እንዴት ዝም ብሎ ያያል የሚሉ ምክንያቶች ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን ከዛ በፊት ምን ልንገርህ፣ ይሄን ትግል የሚደረገውን የኦሮሞን ትግል በጥላቻ ቀደም እንዳልኩ ይሄ አይመለከተንም ብሎ ከመንግስት ጋር መሰለፍ መንግስት ነው መሻለን ብሎ የሚል ካለ ያቺ በጣም ኢትዮጵያን የትም ቦታ የማታደርስ ነው የምትሆነው። ምክንያቱም ያቺ ተራ በተራ ሁላችንም እየተመታን የምንኖርበትና ሁሉም ብሔረሰብ ዋጋ እየከፈለ ብቻ የሚያልፍበት ምዕራፍ የሚያጠፋ ነው። ስለዚህ እንደዚህ የሚሉ ሰዎች በሰዎችም ሆኑ በቡድን በግለሰብም ሆነ በቡድን መወገዝ ያለባቸው ይመስለኛል። ይሄን ካልኩ በኋላ ይሄ ትግል ደግሞ አንድ ካልተደረገ አንድ ቦታ አይደርስም። በአንድነት ካልተጣመርና ሁሉም የኔ ችግር የጋራ ችግር ነው የሚል ላይ ካልደረሰ የሚለው ነገር ትክክለኛ። ይሄንን እንዴት ተደርጎ ይደረግ ነው? ይሄንን ለማድረግ የጋራ የሆነ በጋራ በመተሳሰብና በጋራ በአንድ ላይ በመሆን አንድነት የፈጠረ በዚህ አንድነት ላይ ተማምኖ ቢያንስ የሚተማመኑ እንኳ ተማምኖ ቀደም አንስተሃል። ብዙ ድርጅቶች ተሰብስበው አንድ አምብሬላ ፈጥሯል። አንድ አምብሬላ የፈጠሩ ድርጅቶች ፐርስፔክቲቭ የሆነ ህዝባቸውን ያንቀሳቅሱና እሱ ላይ እንደው አቶ በቀለ ወደ እሱ እንሄዳለን። ግን እኔ አሁን እንዲያተኩሩልኝ የምፈልገው ይሄ ተናጥሎ ትግል እየተነጣጠሉ መታገሉ ምን ያህል ድረስ ያደርሳል? ከዚህ በፊት በኢትዮጵያ አንድነት ስር ያሉ አካላቶች ሲገልጹ በተለያየ ድረገጽ ላይ ሲጻፍ ስናነብ የነበረው ኢትዮጵያ ወደፊት እጣዋ ምን ይሆን? የኦሮሞ ህዝብ ትግል ለኢትዮጵያ ስጋት እንደሆነ አድርገው ነው የሚገልጹት። እውነት የኦሮሞ ህዝብ የመብት ጥያቄ ለኢትዮጵያ ስጋት ነው? የኦሮሞ ህዝብ እየሞተ የተቀራው ህዝብ በእስር ቤት እየተንከራተተ እያለቀ ባለበት ሰዓት የህዝቦች መጎዳት የህዝቦች መሞት ሳያሳስብ ስለ ኢትዮጵያ ማሰብ እውነት ሀገር ወዳድነት ነው? ህዝብ ነው ወይስ ሀገር ነው የሚቀድመው ይሆን? በእኔ ኢዮብ ምንም እንትን በተናጠል አንድ ጥያቄ በተናጠል ተነስቶ የት ቦታ ይደረሳል? በፍጹም የትም ቦታ አይደረስም። አንድ ምዕራፍ አንድ ለዘን ይደርሳል። ሁለተኛ እከለ እንደዚህ ይነሳ እከለ እንደዚህ ያደርጋል የምለው ያስቸገረን ጉዳይ ነው አልኩ። ኦሮሞ እንትኖች አሉ ብዙዎች የአንድነት ኃይል ነን የሚሉም ሆኑ መንግስት ነን ብለው ኢትዮጵያን እያስተዳደሩ ያላቸው አመለካከት ምንም ያልጠራ ይሄ ነው ብለን ለይተህ የምታየው አመለካከት አይደለም። ይሄ ኦሮሞ ከዚህ ፊት እንደዚህ ያደርጋሉ፣ እንደዚህ ያጠፋሉ፣ እንደዚህ ያደርጋሉ የሚለው ነገር ዛሬም ያልጠፋ መሆኑን እያየን ነው። ይሄ ሊያጠፋ የሚችል ማንነት ጭቆናችንን ለዘመናት የሚያቆይ የሚችል ነገር ብቻ እንጂ ኦሮሞ ሊያጠፋን ይችላል የሚል ቴስት አድርጎ ማንም ኦሮሞ አጥፍነቱን ያረጋገጠ የለም። በስጋት የምንኖርበት ሀገር ነው የሆነው። ኦሮሞ ከዚህ በፊት አስተዳድሮ ከዚህ በፊት ስልጣን ይዞ ከዚህ በፊት በስልጣን ተቆናጥቶ አምባገነን ሆኖ ያሳየበት ጊዜ የለም። ኦሮሞ ከዚህ በፊት የነበሩ ስርዓቶች እሺ ብለው ተስማምተው ብቻ የኖረ ህዝብ ነው። እውነቱን ለመናገር
ይህንን ስኖር በአፄ ኃይለ ሥላሴ በአፄ ምኒልክ ዘመንም ኦሮሞ ዛሬ ነበሩ ሰመና ለምሳሌ የአማራ ተብሎ ባለበት ጊዜ አማራ ባለቤት ትግሬ ደጋፊ ኦሮሞ ኢምፕሊመንተር ምንድነው ይሄ አፈጻሚ ሆኖ የኖረ ህዝብ ይህንን ሲያደርግ አንድም ጭቆና አንድም በደል ፈጽሞ አስተዳደራዊ በደል ፈጽሟል ተብሎ አይታወቅም። አስተዳደርም ስልጣን ላይ ሞቶ ማለት ይህንን ስጋት ግን ኦሮሞ በገዛ መሬቱ በገዛ ሀብቱ ለመበዝበዝና ለመጨቆን የሚፈልጉ ኃይሎች የሚያስወሩበትን አጀንዳ አለ። ኦሮሞ ከነካ ሀብቱን መቆጣጠር የሚችል ከሆነ ኢትዮጵያ ውስጥ ኢትዮጵያ የተባለችው ሀገር ያቺ ሀብቱ ያለው እዛ ጋር ስለሆነ የሚያሻማም ሀብቱ ስለሆነ በዛ ሀብት ምክንያት ብዙዎቹ ስልጣን ላይ የሚወጡ ኦሮሞ ያጠፋቸዋል፣ ኦሮሞ እንደዚህ ያደርጋቸዋል፣ ኦሮሞ ስልጣን ላይ ከመጣ መኖር የለም። ይሄ ትችቶች ይወራሉ። ይሄ ትችቶች አሁንም አልወጡም። ይሄንን በዲሞክራሲያዊ ስርዓት ፈጥረን አገሪቷን እንድናስተዳድራለን ከሚሉትም አልወጣም። ስለዚህ ይሄ ስላልወጣ ይሄ ስጋት አሁንም የተንጸባረቀ ኦሮሞ በተነሳ ጊዜ የኦሮሞ ትግል የኔ ነው ብሎ በቃላት የተናገሩና በቃላት ያጃጀሉ ሰዎች ነበሩ። ያጃጀሉ ኃይሎችም ግለሰቦችም አሉ። ነገር ግን ይህንን በጣም እንደምናውቀው ከዚህ በፊት አንድ ትንሽዬ ነገር እንትን ባለች ቁጥር እንደ መብረቅ የሚንቀጠቀጡ የሚጮሁ የነበሩ ሚዲያዎችም ሆኑ እንትኖች ገፍቶ ይሄ ትግል የኦሮሞ ትግል የኛ ትግል ነው፣ ይሄ የምንፈልገው አጋጣሚ በዚህ ለደረጃ ላይ የደረሰውን ይሄንን በአንድ ላይ ሆነን ይሄንን መንግስት ግባተ መሬቱን እናረጋግጥ የሚል ማንም አልተነሳም። የሚደንቀው እሱ ነው። በጣም የሚደንቀው ይሄ ብዙ ኦሮሞ ይሄ መንግስት ሊጠፋ ከዚህ በፊት የምናየው ብዙ ሚዲያዎች ሲንቀጠቀጡ ነው የምናየው። በቃ ሰበር ዜና ነው፣ ሌላም ነገር ነው፣ ሌላም ይሄ ሆኖ ግን አንድም የተገፋ ነገር የሌለ መሆኑን የሚያሳየው እስቲል አሁንም ያ የተሰጠው ከዚህ በፊት የነበሩ አምባገነኖች ይሰጡ የነበረው በኦሮሞ ላይ አልለቀቀም፣ አልወጣም እና ስጋቶች አሉ። አሁን ደግሞ ሆን ብሎ ቀረብ ብለህ ስትመጣ በፊት የነበሩ የኦሮሞ ምሁራን የኦሮሞ የፖለቲካ ባለቤቶችና የኦሮሞን ማንነት እንዳይደፈር እንትን ያሉ ሰዎችንና አሁን ባለው ትውልድ መካከል ይህንን የተቀጣጠለውን ኦሮሞ ይህን ያህል ያደረሰውን ትውልድ መካከል ራሱ ልዩነት እንዲፈጠር ብዙ ጥረት የሚያደርጉ እንትኖች እንዳሉ ነው ምንረዳው። በተለያዩ ሚዲያዎችም እንደምታየው አይተህ እንደሆነ በቅርቡ አላውቅም ኢዮቤት አንድ ሀበሻ ላይ የመጣ እንትን አለ እና በፊት የነበሩ አዘፍ ከዚህ ፊት ኢትዮጵያን የሚገነጣጥሉ ናቸው ተብሎ ይባሉ የነበሩ የኢትዮጵያ ፖለቲካ ኃይሎች የኦሮሞ ፖለቲካ ኤሊቶች ዛሬ እነሱ እንትን ናቸው፣ ዛሬ የተነሱት ደግሞ ኢትዮጵያን ሊያጠፉ የተነሱ ናቸው ተብሎ የሚወራበት ነገር አለና ይህ ዛሬም ከስጋት የመነጩ ነገሮች ናቸው። ያቺ ሀገር ላይ ዲሞክራሲያዊ የሆነ ስርዓት ይስፈን፣ ይሄ ማንም እኩል የሆነ ሀገር ይፈጠር የሚል ዜጋ ወጣት ኃይል በተፈጠረበት ዓለም እንደዚህ አይነት ስጋት ውስጥ መግባት አስፈላጊ አይመስለኝም። ይሄ የኦሮሞ ችግር የኔ ችግር ነው ብሎ ገብቶ ማንም ችግር እንዳለበት በግል ይናገራል። ችግር እንዳለባቸው እያንዳንዳቸው ብሔረሰቦች የደረሰባቸው ይናገራሉ። ነገር ግን ይሄንን የኔ ነው ብሎ ያለ መናገርና ያለ መግባት አብሮነትህን የቱ ጋር ነው የምለው ነገር ጥያቄ ያመጣል እንጂ ከዚህ በፊት ኦሮሞ ግን ያጠፋል የምለው ነገር ለኔ አይጠቅም። እኔ እውነቱን ለመናገር ሁሉም ከኦሮሞ ጋር ሆኖ ብተባበር ኦሮሞ ያቀደው የነበረው በውስጡ እንደው ይህን አጀንዳ ብኖረው እንኳን ከዚህ ስርዓት ይህንን ስርዓት ለማውደም አብሮት የተሰለፈው ወዳጅ ወንድም እህት ብሔረሰብ ጋር ከመኖር ወደኋላ የሚል ህዝብ አይመስለኝም። መልካም እንደው አሁንም እንደው የሚጠቅሱት ነገር አለ፣ ስጋት እንዳለ ነው የሚገልጹት። ይሄ ስጋት እንደው ከምን መጣ? መሬት ላይ የተሰራ ስራ አለመኖር ይሆን? የኦሮሞ በተለይ አንድ ሰሞን ሲነገር የነበረው የኦሮሞ ህዝብ ተወደደም ተጠላም በሀገሪቷ ውስጥ ባንዲራውን የኦሮሞ ነጻነት ግንባር በተለያየ ቦታዎች ተሰቅሎ ሲውለበለብ እንደነበረ አይተናል። በዛ ሰዓት ይሄ ባንዲራ አግባብነት የለውም፣ ወደ በአክራሪዎች እጅ እንዳይጠለፍ በማለት የተለያየ ሚዲያዎችም ሲገልጹት ነበረ። የኦሮሞ ህዝብ ስራ መሬት ላይ በመስራቱ ይሄን እንደው ትግል አይቷል ማለት ይቻላል። የተቀራው ደግሞ በተጨባጭ መሬት ላይ ስራ ስላልሰሩ ይሆን ስጋቱ የመጣው?
ወል ይሄ ስጋት ሁለቱም እንትን ይችላል። እኔ አንድ እንትን የምለው ስጋት መጀመሪያ ሲፈጠር የነበረው ስጋት ተፈጠረው ስጋት ራሱ እንትን ያመለጨው እኔ እውነቱን ልንገርህ ኦሮሞን ማንም ተስፋ አድርጎ ኦሮሞ ስልጣን ላይ ወጥቶ እንዲያደርጉ አልነበር። ቅድም እንዳልኩ የሪሶርስ እንትን ነው ኢትዮጵያ ውስጥ ያለው የፖለቲካ እንትን የሪሶርስ ችግር እውነቱን ልንገርህ ሪሶርስ ኮንስትሬንቱን ያችን በትክክል ያለ ማስተዳደርና ያንን ሪሶርስ እንደው ያጣህ ሪሶርስ ስለለህም ሆነ ብትሆን እንኳን እንደ ተራበው ውሻ ለራስህ እየተበተብኩ ማስተዳደሩ ቀርቶ ያችን ለእኩል ሁሉም የሚካፈል ያለውም ሪሶርስ ሁሉም ይሁን ሪሶርስ የሌለውም ይሁን እኩል የሚካፈልበት ስርዓት መፍጠር ያባት ያ ባልተፈጠረበት የፈለገውን አምጥቶ ለማዘረፍ የሚያደርጋቸው ጥረቶች ከዚህ በፊት ቀደም እንደነገርኩት ይሄንን ሪሶርስ ያለው ኃይሉ እንዳቅ የፖለቲካ አዌርነስ እንዳይፈጠረው የማድረግ ስራ በተለያዩ መንገዶች የማድረግ ስራ ሲሰራ የቆየ ነገር ከዚህ በፊት ኦሮሞ ያጠፋቸዋል ተብሎ ቅንጣት የትንሽ የብሔረሰብ ሳይሆን ሳይቀር እንኳ ኦሮሞ ከተነሳ የለም ተብሎ ነው ሁሉም ነገርና በኢትዮጵያ ውስጥ ኦሮሞ ያጠፋል ተብሎ የሚነገረው ብቻ ማን ነው መሰለህ ቢያንስ ሲዳማ ካልሆነ በስተቀር ኦሮሞ ያጠፋቸዋል ኦሮሞ እንዲያረጋቸዋል እኛ በሌለንበት ይሄ ስርዓቶች እነዚህ ይሄ ስርዓትም አሁን እንደዛ እያለ ነው የሚናገረው። ይሄንን ስርዓት ሰርቷል ብዙ አመት ወስዶ ሰው ስርዓት ይሄንን አጋጣሚውን ተጠቅሞ ኦሮሞ እኛ እኮ የምናጠፋ አይደለንም እኛ እኮ እንደናንተ ተጨቆን ቡድኖች ነን ብዛታችንን አጥዩ ጭቆናው አንድ ነው ትንሹም ብሔረሰብ ይሁን ትልቁም ብሔረሰብ በኢትዮጵያ ውስጥ ተጨቁናል ትልቅ እኛም ተጨቁነን ነው የተጨቆናችሁ ህዝቦችም ሆነ እኛ አንድ ላይ ሆነን ይሄንን ሀገር መቀየር አለብን የሚል ፍቅር ሆነ ማስተማር ወይም አላማቸውን ማስረዳት በኦሮሞ በኩል ይጠበቃል። ይሄ ግራውንድ ላይ ስራ መሰራት አለበት። ይሄንን ስራ ለመስራት ኦሮሞ አጋጣሚውን አግኝቷል አላገኝ አጋጣሚውን እንደምታውቀው ከዚህ በፊት የነበሩ አምባገነኖች ሰዎች ተደራጅቶ ወይም ተሰብስቦ ችግራቸውን የሚያወሩበት አልነበሩም። አባቶቻችንም ነበሩበት። ደርግ የነበረው ስርዓት መሰብሰብ ጭራሽ የማይታሰብም ነበር። ኢህአዴግ የነበረው ስርዓት እንደዛ አይነት ሰዎች ሳይሆን ለራሳቸው ብቻ የሆኑ ሰዎች የራሳቸውን እንትን ስራ ምሰሩበት ይሄ ውንድ ይሄን ቁስል በቃ ኦሮሞ ያጠፋቸዋል ይገላቸዋል አራጅ ነው የምለውን ነገር ኦሮሞ ጊዜ ወስዶ አልሰራም። ለመስራት አጋጣሚ የለም ወይም ለመስራት ያልተቻሉ ነገሮችም ካሉ በዚህ በፖለቲካ እንቅስቃሴ ማስተካከል የሚቻለውንም አላስተካከለም። እንዳልከው ሜዳ ላይ የሚሰሩ ስራዎችም አልተሰሩም። ያንን ሪቨርስ ማድረግ ስራዎች አልተሰሩም። ሪቨርስ አልተደረገም። ኦሮሞም ሪቨርስ አላደረገም። ምናልባት ሪቨርስ አላደረገም ብዬ እንትንም እንዳል አጋጣሚም አልነበረም ማለት ይቻላል። ያንን ደግሞ ሙከራ እያደረገ እንዳለ የሚያሳይ ነገርም ማወቅ አልተቻለም። እሱ አንዱ ችግር ነው። ግን እንደነገርኩት እነዚህ ነገሮች ከምን መለጨ ነው የምትለው ይሄ አለ እንደዚህ አይነት ነገር ያለ ነው። ምክንያቱም ኢትዮጵያ ውስጥ ኢትዮጵያ ብሔረሰብ ከዚህ በፊት ይዋሃድ ነበር። አይተህ እንደሆነ በጣም ይዋሃድ ነበር። ኦሮሞ ከሲዳማው ጋር፣ ሲዳማው ከጎረቤቱ፣ ኦሮሞ ከሀዲያው፣ ኦሮሞ ከተለያዩ ጋር ከአማራም ጋር እንደውም ተዋህዷል። እና መዋሃድ የሚባል ነገር የቀረው ድሮ አሃዳዊ የነበረው ስርዓት የተዳደሩ የነበሩ የራሳቸው የሆነ ንጉሳዊ አገዛዝና ስርዓት መንግስታት የነበራቸው ተሰብስቦ በአፄ ምኒልክ ዘመን በአንድ እንትን ውስጥ ከወደቁ በኋላ አንድ መሆንና ኢንተግሬት ማድረግ አላ በቃ ይሄ እንዲህ ነኝ የሚል ነገር ጠፍቷል። ከዛ ወዲህ ከጠፋበት ጀምሮ የነበረው ሌላው አቅም ያለው ስልጣን ፖለቲካን ያውቃለሁ ባይ ሪሶርስ ያለው ጋር ሄዶ ይቦጠብጥ ስለነበር ያ ሪሶርስ ያለው ደግሞ ለዘላለም እንዳይነቃ ስለምፈልግ የዓለም ፖለቲካ ማናቸውም ዓለም የትልቁ ያደጉ ሀገሮች የምትላቸው በዲሞች ላይ የምንወጣ ያለ ነገር ነው። በቃ ፖለቲካን እንትን ብለውና በዛ አጋጣሚ ኦሮሞ ሀብቱን ከነቃ አስበላን የሚል ነገር ብቻ ስላለ ገዳይና አጥፊ ነው የሚል ስም ተሰጠው። ያ ስም አልተሰረዘም። ዛሬም እሱ ነው። ዛሬም ኢትዮጵያ እንደዚህ ትሆናለች፣ ኢትዮጵያን ይገነጥላሉ
ኢትዮጵያ እንደዚህ ያደርጋሉ የመገንጠልም ሆነ ኢትዮጵያ ውስጥ አብረን እንኖራለን የሚል የስልጣንና ቋፍ ያለው በኦሮሞ እጅ እንጂ ማንም እንትን አይደለም። ነገር ግን ኦሮሞ እንዳይገነጠልና የኢትዮጵያ ሕዝብ ፍቅር እንዲኖረው የማድረግ ስራ መስራት ከኢትዮጵያ ሕዝብና ከኢትዮጵያ ፖለቲካ አማጅ ኃይሎች የሚጠበቅ ጉዳይ ነው። መልካም እንግዲህ ይሄ የኦሮሞ ህዝብ ይገነጠላል ኦሮሞ ይገነጠላል የሚለው ነገር ብዙም የሚያስኬድ አይደለም። ኦሮሞ ትናንትናም በቀየው ነበረ ዛሬም በቀየው ነው ያለው። የግንድ አይገነጠልም ቅርንጫፍ ነው ሊገነጠል የሚችለው። ኦሮሞ ኬትም የመጣ አይደለም በቀየው ያለ ነው። መልካም እስኪ አቶ በቀለ በዚህ ዜማ ረፍት እናርግና ወደ ተቀሪው ጥያቄ አመራለሁ ወደ ሌላው ቀሪ ጥያቄ። መልካም ቆይታ አድማጮች። ሊጋባ ጥበቡ ወርቅዬ አየር ላይ ያለ
አድማጮች የተከታተላችሁ ያላችሁት የሰይፈ ነበልባል ራዲዮን ፕሮግራም ነው። አሁንም ከእንግዳዬ ጋር ቆይታ እናደርጋለን። የሲዳማው አክቲቪስት አቶ በቀለ ዋዩ ናቸው። እንደው አቶ በቀለ የሲዳማ ህዝብ ችግር እንዳለበት ይገለጻል፣ እየታገለም እንዳለ ገልጸውልኛል። ከዚህ በፊትም ቀደም ሲያነሱ በ1912 ዓ.ም የሲዳማ ህዝብ እንደሞተ በደል እንደደረሰበት ነካክተውታል። የሲዳማ ህዝብ ትክክለኛው መሰረቱ ጥያቄው ምንድን ነው? ያው የኢትዮጵያ በዚህ በወያኔ ላይ ትግል ወያኔ ጥሩ ስርዓት እንዳልሆነ በመጀመሪያም ትግል የገጠመው የሲዳማ ህዝብ ነው። ያም ያው ይሄ መንግስት በእንትን ላይ ያስቀመጠው በህገ መንግስቱና እንሰራለን ብለው ካስቀመጡ ፖሊሲዎቻቸው የማይሆኑ ፖሊሲዎቻቸውን የማይከተሉ ህገ መንግስትን የማይከተል መሆኑን በይፋ ያጋለጠው የሲዳማ ህዝብ ነው። ያም እንግዲህ ይህ አሁን የምናያቸው ነገሮች የመሬት መቆራመጥ፣ የሌሎች የስልጣን ሹክቻዎች እና ህገ መንግስቱ በሚፈቅደው መሰረት ሲዳማ የሚያክለው የሲዳማ ብሔረሰብ በጣም ሰፊና በኢትዮጵያ ህዝብ በኢትዮጵያ ብሔር ብሔረሰቦች ከቀደሙት ተከትሎ ያለው ከኦሮሞ ከአማራውና እንግዲህ እነሱ በፈለጉት ጊዜ ቁጥሩን በሚለዋውጡት እንትን ብዙ አሉ የሚባሉት ብሔረሰብ ያለ በጣም ባህሉንና ህገ መንግስቱ በሚፈቅደው ባህሉን፣ ማንነቱን፣ ቋንቋን እንዳያሳድግና እንዳይኮራበት መንግስት ያደረገው ነገር አለ። ከነዚህና ከአስተዳደራዊ በደሎች ከተለያዩ ከሪሶርስ ጋር ተያይዞ በሚደርሱ በደሎች የተነሳ ነው እንግዲህ ሲዳማ እንትን ስለነበረውና በእነዚህ ምክንያቶች ነው ሲታገል ነበረው። አሁን እንግዲህ መሬት ሽያጩም የጀመረውም እንደውም እዛ አካባቢ ነው። እንግዲህ መሬት በጣም ዋጋ ታወጣለች የሚባለው አንዱ ፖቴንሻሊ እዛ አካባቢ ነው። በሱ ምክንያትና እንግዲህ በእነዚህ ነገሮች ነው በዚህ የተነሳ ነው እንግዲህ ከመንግስት ጋር ብዙ ግብ ሲፈጥር ነበረው እና በተለያየ ጊዜ በተደጋጋሚ የሲዳማ ህዝብ በአመቱ በተለይ በ92 በ94 በተደረገው እንትን ላይ ሰላማዊ እንቅስቃሴ ወደ 60 ሰዎች የሞቱበት ነው። ያንን ማንም ኢትዮጵያዊ የሚያስታውሰው እና ትልቅ ዋጋ ነው ያስከፈለው ያ ነገር ነው። እንግዲህ ዛሬም ኦሮሞ ውስጥም ስር እየተሰደደ ሄደው ሌላውም ጋር እንግዲህ የማይቀር ነገር ነው እየሄደ ነው እያየን ያለ ነው እና በዚህ ሁኔታ ሲዳማ በዛን ጊዜ ሲነሳ ቀደም እንዳልነው የሲዳማ ውስጥ የሚኖር ማንም ሰው ማንም ህዝብ ሲዳማ የሚጠይቀው ጥያቄ ብሳካለትና ቢሆንለት ህገ መንግስቱ በትክክል ብተገበር ተጠቃሚ ነው። ስለዚህ አንዳንድ ጊዜ እንትን የሚያደርግ ግራ የሚያጋባኝ ነገር እንደው መንግስት ነው ወይስ ህዝቡን የተሳሳተ ህዝብ ነው ያለን እንደው የምለው ነገር ስትመጣ መንግስት ብቻ አይደለም። መንግስትና ሲዳማ ውስጥ ተወልዶ ያደገ የሲዳማ እድል ተጠቃሚ የሚሆን ሁሉ ተቃዋሚ ነበር። ላይክ አሁን የኦሮሞን እንትን እንደምታየውና እንግዲህ ዋናው ነገር ህገ መንግስት ለምንድን ነው የምጣሰው? ከህገ መንግስት ውጪ መንግስት ለምንድን ነው ጣልቃ የሚገባው? ከህገ መንግስት በሚፈቅደው መሰረት የራስን መብት በራስ ላስተዳድር የምን ነገር ነው እና በዚህ ምክንያት ነው ስለነበረው ይሩ። መልካም አቶ በቀለ ባኮትን ስልኮትን ያስተካክሉልኝ። እንደው ሲዳማ በአሁኑ ወቅት የሲዳማ ህዝብ በሰላማዊ መንገድ ነው እየታገለ ያለው ወይስ ነው ትጥቅ ታጥቆ ጫካ ከወያኔ ጋር እየተፋለመ ይገኛል? እኔ እንደዚህ አይነት እንትኑ ይሄ ትጥቅ የምለው ነገር አላውቅም። ሲዳማ ህዝብ ያንም ቢሆን በዛን ጊዜም ትጥቅ ሲዳማ ህዝብ ከዚህ በፊት ትግል አድርጓል። ከደርግ ጋር ነው።
ጋር አድርጎ የትጥቅ ትግል የሚያበቃበት ምዕራፍ ላይ የተደረሰና እውነትም ሁሉም ብሔር ብሔረሰቦች መብታቸው ተከብሮ የሚኖሩበት ስርዓት መስሎ ስለነበር በዛ ውስጥ ተሳትፎ በዛ ውስጥ እንደ ማንኛውም ብሔረሰብ በሰላማዊ መንገድ ነው ሲታገላል። ያ ትግልም ቀደም ብለህ ሰዎች ዋጋ የሚያስከፍልን ሌላ ጊዜም እንደዚህ በየጊዜው እየተፈራረቀ እንትን ዋጋ የሚያስከፍል ሲዳማ ለብቻም ተነስቶ የሚጎዳው የነበረው ዛሬ ይቀሬ እንደው ሲዳማ ኤሊሊ ያለ ዛሬ ኦሮሞ እንደዛ ሲነሳ ኦሮሞ ለኔ አልወጣልኝም ብሎ ሳይልም መግባት የነበረበት አጋጣሚ ነበር ብዬምለው ዛሬ ሁሉም እዚህ ላይ የሚደርሱበት ምዕራፍ ላይ መድረሱ ሲዳማን የሚያስደስት ነገር ነው። ምክንያቱም ብቻውን ስለነበር እና በትግል ያን ትግል ሲያደርግ ነበረው እንደ በሰላማዊ መንገድ እንደማንኛውም ዛሬ ኦሮሞ ህዝብ እንዳደረገው በሰላማዊ መንገድ ነበርና በትጥቅ ትግል ያን በቅቷል የሚል ምዕራፍ ላይ ነበር። እንደው ሰራዊት አላችሁ? ይሄም መቼም እርሶ አክቲቪስት ነዎት፣ እንደው ላይመልሱትም ይችላሉ። ሰራዊት የሲዳማ ድርጅት ሰራዊት ኖሯችሁ እየታገላችሁ ትገኛላችሁ በአሁኑ ወቅት? እኛ እኔ በሰራዊት የሚንቀሳቀሱ ያሉ ካሉ ናገሩ ይችላሉ። እኔ ግን እና ባለበት ድርጅት ውስጥ ባለን አሁንም ቢሆን በሰላማዊ መንገድ የሚደረገው ትግል እና ህዝብ በራሱ እንቅስቃሴ በራሱ ሙሉ ተሳትፎ ያንን ስርዓት ለመቀየር የሚያደርገውን ትግል ከመደገፍ ወደ አላለም። እኛ ይሄን ነው የምናደርገው። መልካም አቶ በቀለም ያሸንፋል። መልካም ዛሬ ተመታ ይመስል እንጂ ሊያሸንፍ ይችላል። ስለዚህ በመሳሪያ የመጣ በመሳሪያ የገባ ዛሬም ቢሆን ይሄው ስርዓት ይሄው የሚያስተዳድርና የሚጨቁነን ወንድሙን እህቱን በጥይት የሚያጨድ ዜጋ አዘጋጅቶ የሚመጣ ከመሳሪያ መጣ ነው። ስለዚህ እኛ ግን የምናምነው በሰላማዊ መንገድ የሚያምኑ ስለዚህ እኔ በበኩሌ ይህንን ህዝቡ ሰላማዊ ትግሉን አቀጣጥሎ በሰላማዊ ትግልና በህዝብ እንብተኝነት በዛ ውስጥ መንግስት ተቀባይነት አጥቶ የሚወርቅበትን ስርዓት እንዲፈጠር ይህንን ህዝብ ለማብቃት ዛሬም ዝግጁ ነን። ይህን ስራ እንሰራለን። መልካም አቶ በቀለ እንደው ይቅርታ ምክንያቱም ብዙ በርካታ የሲዳማ ልጆች ጋራ ስለመገናኝ እንደው የሲዳማ ልጆች አንዳንድ ነገር የሚያነሱት ነገር አለ። የሚመለከተው የድርጅት አመራሮችም እንደው መልስ ቢሰጡበት መልካም እንደው ደስ ይለኛል። የሲዳማ ልጆች ሲናገሩ እንዳልተደራጁ አመራሩ ሰብስቦ እንደማያነጋግራቸው ነው የሚገልጸው። ምን ያህል እናንተ ወጣቱን በተለይ በውጭ ያለውን ኃይል የሲዳማ ልጆችን ወደ ኃይል ቀይራቸዋል፣ ወደ ጉልበት ቀይራቸዋል። ዕውቀት ያለው በዕውቀቱ ጉልበት ያለው በጉልበቱ እንዲረዳም የሲዳማ እናቶች የሲዳማ አባቶች የሚጠይቁትን የሚያደርጉትን ጥሪ ምን ያህል መልስ ሰጣችኋል? በርካታ ልጆች የሲዳማ ልጆች እየገለጹልኝም የሚታወቅም ነገር አለ። እየታሰሩ እየተገደሉ እየተሰደዱ ያሉም አሉ። ለነዛ ምን ያህል መልስ ሰጣችኋል? ይሄ በጣም ጥሩ ጥያቄ ነው። አጋቦች ይኖራሉ። ልክ ነው፣ ይኖር ይችላል። በተለያየ እንደዚሁ እንግዲህ በኢትዮጵያ ውስጥ ባለበትም ላይ በውጭም ላይ አንዳንድ ችግሮች አሉ። እንደና ኢትዮጵያ ውስጥ በመንግስት ምናልባት አሁን ጥሩ ነገር ሆኖ ጥሩ ዜና ሆኖ በኦሮሚያ ውስጥ ያለው ይሄ 1 ለ5 አስር ያለ ብለው ነገር ከጠፋ በጣም መልካም ነው። እንግዲህ የጠፋ መስለኛል። ከአሁን በኋላ 1 ለ5 የሚሰራ ነው ብለው ላይቀጥሉ ይችላሉ። ሌላ ቦታም እንደዛ ቦንዶች መሰባበር በጣም ወሳኝ ነው የሚሆነው። ይሄ በኦሮሚያ ውስጥ ትናንት እስከተሰበረ ድረስ በኢትዮጵያ ውስጥ በሁሉም ቦታ አለ፣ በሲዳማ ውስጥም አለ። ይሄ ስላለ ይሄ ቀደም እንዳልኩ ወርደ ትክክለኛው ከህዝብ ጋር እዛ ያለው ሰላማዊ ድርጅት እንኳን ሰላማዊ ድርጅት እንደሆነ ሁሉ ምርጫ አካባቢ እዛ ለምርጫ ለፕሮፓጋንዳ ብሎ ከሚለቀው ውጪ እዛ አካባቢ የምንቀሳቀስ በማሰር ነው፣ በመግደል። በዚህ ምክንያት ሰዎች አንተ ጋር መገናኘትም መሞት ነው የሚያመጣባቸው። እከለ እንደዚህ ነው ከተባለ ከዛ ጋር መገናኘትም ሌላ እንትን ነው የሚመጣባቸው። በጣም አስቸጋሪ፣ በጣም ሂሚሌትድ ይሆናሉ።
በጣም 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 በቃ ስጋት ውስጥ አስገብቷቸው። ስለዚህ ስጋት ውስጥ ያለ ህዝብ ጥላቻ አለ። አጋጣሚው ከተገኘ ያንን አጋጣሚ ተጠቅሞ ያንን መበቀል አለ። ነገር ግን በሰፊው ይሄንን የሚበቀለውን ኃይል የማብቃቱ ስራ አለ። ልክ ነህ። እነዛ ነገሮች ያ ቦንድ የሚሰባበርበት አልሰራንም ማለት አይደለም። የምንገባባቸውን አጋጣሚዎችና እንዴት አድርገን በየጊዜው ክሊብ እንደምናደርግ ጥረቶች እያደረገን ነው። በዛ ውስጥ ያለው የተማሪውም ኃይል ማወቅ አለባቸው። አንዳንዶቹ ያውቃሉ፣ አንዳንዶቹ የማቁም አሉ ማለት ይቻላል። ስርዓት የማይቀየር ስርዓት የሚመስላቸው በየትኛውም እንትን አለ። በየትኛውም ዛሬም እንደዛ 5 ለ5 በኦሮሚያ ውስጥ አልቆ ይሄ ስርዓት ይቆይልኛል ብሎ የሚያስብ ኦሮሞም አለ ወይ ባለቀ ሰዓት ማለት። ስለዚህ ዛሬም የትም ቦታም አለ፣ እኛ ጋርም አለ። በሰፊ ሊኖር ይችላል። እንደውም ይህንን እንትን አላለም። ብዙ ጊዜ ተመቶ የተመታውም ወንድም ሞተውም ወጥተው መንግስት እንትን አድርገው በቃ ሌላ ስርዓት ይዘው ምን አድርገው ስልጣን ሰጥተው ያዳለለው አለ። ነገር ግን ወንድሙ መሞቱን ይረሳል፣ ሌላ ጉዳይ። ስለዚህ ያንን ማቀጣጠሉና መስራቱ ስራ ይጠብቃል። ይሄ እየተሰራ ነው፣ አልተሰራም ማለት አይቻልም። ይሄ ምናልባት አልተሰራም የሚል አመት ካለ የአመት ነው። ሌላው ውጭም ሀገር ያለው ማናችንም ኢትዮጵያዊ ግንባሹ ከመንግስት ጋር ሰላይም አለ እኮ። እዚህ መንግስት እኮ እንትን እያላቸው እዛ ሄደው ኮንዶሚኒየሙን ከድሃው ጋርም እየተራረሙ የራሳቸው የህዝባቸውን መሬት እየሰጣቸው የህዝባቸውን መሬት እንደውም ብር እየወሰዱ ግለሰቦች በብር እየለቀሙ ለግለሰቦች መጽዋዕት እየሰጡ ዜጋ የሆኑ እያሉ እየሄዱ መብታቸውን እንኳን ማይጠቀሙ ከውጭ ሀገር ምናሉ እናጋለን። ያ ሄዶ ስትሰበስበው ያን ላይክ በቃ መንግስት ጋር ሄዶ መንግስት ለዘላለም የሚቆይለት አይነት አድርጎ የሚያይም አለ። ያ ያለበት ፖለቲካ ውስጥ ነው የምንሰራውና እነዚህ ነገሮች ውስብስብ ያደርጋል። ምክንያቱም ሰዎቻችንን ጭንቅላታቸውን የቀየሩ ሰዎች አሉ ብዙዎቹ። ይሄ ሲዳማ ብቻ አይደለም፣ ሌላም አይደለም፣ ኦሮሞም ማንኛውም ሰውኛ በመሆኑ የተቀየረ አለ። በገንዘብ በብር በመሬት ሽያጭ ቤት አንድ ቦታ አንድ አልጋ ላይ ነው የምትኖረው። አንድ አልጋ ላይ ለምትኖረው ህዝብህ እየተራበ ህዝብህ እየሞተ ህዝብህ እየታሰረ ህዝብህ ከቀን ወደ ቀን ወደ ተሻሻለ ሳይሆን ወደ ባሰ ህይወት እየሄደ የምደሰቱ እዛ ሄዶ ሲመጡ እነሱ ከዚህ ሄዶ ብር ሰብስቦ የሰሩትንና ሌሎች መሬትን 10 መሬት ቸብችቦ አንድ ቤት ያቆሙትን እያዩ የሚመለሱ ኢትዮጵያ አድጋለች የሚሉ ህዝባችን አድጓል ለሚሉ ከተማችን አድጓል ለሚሉ አሉና እነዛን ማሳመን ቀላል አይሆንም ይለው። በውጭ ያሉትንም በዚህ አይነት መንገድ እያደረግን ነው እንዲያውቁ ቢያንስ እነዚህ አይነት ነገሮች ቀኑ ደግሞ ወደ 11ኛ ሰዓት እየደረሰ መሆኑን እየነገርኩ የምታሳምናቸው ነገሮች አሉና እነዚህ ትግሎች እያደረግን ነው አላደረግንም ማለት ነው። መልካም። ምክንያቱም በዚሁ በሰይፈ ነበልባል ራዲዮ የካገር ቤት የሲዳማ ልጆችን ኢንተርቪው ስናደርግ ነበረ። የሲዳማ ልጆች ጥሪ የሚያደርጉት እንድትተባበሩ ነው። ተባብራችሁ እንድትታገሉ በህዝባችሁ ላይ እየደረሰ ያለውን ጭቆና ከጭቆና ቀንበር ለመላቀቅ ስለሆነ ለዛ ነው ይሄንን ጥያቄ ላነሳም የተገደድኩት። እንደው የሲዳማ ለምሳሌ በጋራ ለመስራት 5 ድርጅቶች ተስማምታችኋል። ከዛ ውስጥ አንዱ የሲዳማ ድርጅት ነውና ምንድነው ያስማማችሁ? ለምንስ በአሁኑ ወቅት መስማማትና ወደ አንድ መምጣት አስፈለገ? አልዘገያችሁም? የሆነ ነገር ኮሽ ሲል ብቻ ሆያ ሆዬ ነው ለማድረግ የህዝብን እይታ ለመሳብ የሚደረጉ ነገሮች ይሆኑ? እዚህ ዝም እኔ አሁን ሰፋ ያለ እና ጥልቀት ያለው እውቀት አለኝ። ለምን 5 ከተሰበሰቡት ድርጅቶች ውስጥም የለውበትም ስለሌለንበት የእኛ ድርጅትም የለም ለድርጅት እና የሲዳማ ድርጅት የለበትም። የሲዳማ ድርጅት ሲዳማ የተለያዩ ድርጅት ስንት ናቸው ድርጅቶቹ? አለ 1 2 3 ሊሆን ይችላል። ስለዚህ እዛ ውስጥ የገቡት ሞር ልመልሱ ይችል ይሆናል። ነገር ግን እኔ
እንደ እንትን ሆኜ እንደ ውጫዊ ሆኜ አስተያየት መስጠት ካስፈለገ እኔ ኢዮቤ አንዳንዴ በጣም የማይሆን ነገር ለህዝባችን እንትን ማድረግ አለብን። የሚሆን ነገር አሁን ህዝባችን ያደረገው ነገር ነው። ትልቁ ትግል በተለይ ኦሮሞ ህዝብ ያደረገው በአሁኑ ሰዓት ምንም ዋጋ የማያስከፍል ትጥቅ ትግል የማይጠየቅ ምን የማይባል ህዝብ እምቢተኝነትና ህዝብ ማይበል መንግስትን ማጥፋት እንደሚያስችል መንግስት ያ ህዝብ ደግሞ እንዳለ ቢያጥልቀልቀው የሚጠለልበት ጥግ ወይም ጥላ እንደማይኖረው የሚያሳውቅ ነገር ተፈጥሯል። ያ ሲፈጠር ህዝብ ነፈጠረ። ማንም መፈጠረለት ማንም ያስተባበረለት ያለ አይመስለኝም። ያስተባበረለት ያለ ቢኖር ኖሮ ያ ህዝብ ንቅናቄ 4 ወር አይደለም 1 ሳምንትም ሳይፈጅ ይሆን ነበር። ስለዚህ እኛም ምናምን ይሄ ነው። ስለዚህ አንዳንድ ፖለቲከኞች ግን እንደው ድምጻችን ይደመጥ በምልበት ጊዜ ለህዝብ የማይሆንና መሬት ላይ ጠብ በማይል ነገር ለፖለቲካ ፕሮፓጋንዳ ኮንሰፕሽን የሚቀርቡ ነገሮችንና እንደው በግል በእብሪተኝነት ብቻ እያቀረቡ መኖር ሊሰለቸን የሚገባ ይመስለኛል። እኔ እንደ ድርጅት ከሆነ ያ ድርጅት ከዛሬ ስንት ዓመት በፊት 2006 ዓመተ ምህረት አካባቢ ነው እንደዚህ አይነት ነገር በሀገር ቤት ሆኜ ሰምቻለሁ። ተፈጥሯል። የተፈጠረ ነገር ዛሬም እንዴት እንደተፈጠረ ምን ልሰራ እንደተፈጠረ ምን አዲስ ነገር እንደተገኘ ምን አቅጣጫ እንደሄደ ምን አዲስ ነገር ለህዝብ እንዳመጣ ምንም ይሄ የምትለው ነገር እና ኦርጋናይዝድ ያለው ይሄ ቢሆን ኖሮ ኦኬ ይሄ ተፈጠረው የተወሰነ ወራት ይሄ ትግል የኦሮሚያ መቀጣጠሉ ፊት ይሄ መሰረት ያለው መሬት የረገጠ እና መሬት ረግጦ ከመሬት ላይ የበቀለ ቢሆን ኖሮ ይሄ ሁሉንም ያሳተፈ ቢሆን ነበር። 5 ድርጅቶች ናቸው ተጠራልኛለህ ይወበከዛ ሲዳማ ለምን አልተነሳም? ሲዳማ የሚያምናቸው ህዝቦች ሲዳማ የሚያምነው ድርጅት እዛው አመራሩን ያስተላለፈ ካለ መነጣት ነበረበት አይደል? ሶማሌ እንደዚህ፣ ጋምቤላ እንደዚሁ፣ ቤኒሻንጉል ጉሙዝ እንደዚሁ። ስለዚህ ሰዎች በጣም በብዙ ሚዲያችን እንደው እንትን ሳይቀር እንትን እያለ ነው። ምክንያቱም ሰዎችን እናስደስታለን ብለን ወይስ ምን ብለን እንደምናደርግ አንዳንድ ማወቅ አለብን እና የምናደርጋቸው ትግሎች እንደው ሩት የሆነ ስር መሰረቱን የጨበጠና አሳታፊ የሆነ ቢሆን ይመረጣል። ለሚዲያ ኮንሰምፕሽን ብቻ ባንሰራበት ይሻላል ባይነኝና ይሄ 5 ያልካቸው ተሰብስቦ 5ቱም ያደረጉ ከሆነ ኦኬ አንዱ ጥሩ ስራ ሰርቷል የሰራ ከሆነ ሌላው ግን አልሰራም። ስለዚህ ሌላ አካባቢ ንቅናቄ ያልመጣበት ምክንያት ምንድን ነው የሚለው መፈጠር ብቻ ሳይሆን መገምገም ነው አለበት። ሲጀመር ደግሞ ካፓሲቲ አሰስመንት ተሰርቶ ነው አንድ ወዳጅነት ሲጀምር አቅም ምን ይመስላል፣ ይሄ አቅም የከለከለ ምን አቅም አለው፣ ምን የሰው አቅም አለ፣ ምን የፖለቲካ አቅም አለ የሚሉ ነገሮች ተሰርቶ ነው የሚደረገው እና እነዛ ነገሮች ተሰርቶ ተደረጉ ከሆነ ዛሬም ስራ ለመስራት ዛሬም እንትን ለማድረግ ይበርቱ ነው ምን ላይ በእውነቱ እውነት ላይ ከሆነ ያ መበርታት ነው። ሌሎችም እነዚሁ እንግዲህ እኛም የምናስባቸው ጠንከር ያለ አቋምና ጠንከር ያለ ህዝብ መሰረት ይዞ መንደስታት አስፈላጊ ነው የሚል እንበረታለን እና በዚህ የሚሰሩ ስራዎች ካሉ ማንም ለመስራት ከምነሳ ጋር ለመስራት ዝግጁ ነን። ዝግጅትም አድርገናል። ህዝባችንም ደግሞ የሚሰማል ጆሮ ያለው ህዝብ ነው። ችግር የደረሰበት ህዝብ ነው። ችግር የደረሰበት ህዝብ ደግሞ ስነሳ ለምን ይነሳል? ምን አማራጭ ልመጣ ነው የምነሳው? ያ አማራጭ የሚያመጣው ጥቅም ውስጥ ምንድን ነው የሚለውን ነገር እያወቀ ነው። ያ ምክንያት ነው ምናልባት አሁን ሌላውም ብሔረሰብ ኦሮሞ ውስጥ ተነስቶ ያልገባው አንድ ይሄ እመራለሁ እኔ ኃላፊነትን ወስዳለሁ ይሄ መንግስት በዛም መጥፎም ይሁን በጣም ክፉ ያጨካኝ ጨቅላይ ጣን የሚገል ክፉ መሆኑ መንግስት እያየ ነው። መልካም ሆነ ይህ የተደራጀ ማፊያ ሆኖ ተደራጅቶ ነው ያችን ሀገር እያስተዳደረ የተደራጀና አማራጭ ያለው ኃይል ሲመጣ የኢትዮጵያ ህዝብ ማንም ህፃን ሳይቀር ሌላውም
ኦሮሞ ብቻ ሞት አይደለም ስልጣን እዛ ውስጥ ሊቀየር ሁሉም ሞትም ዋጋ ከፍሎ ያችን ስርዓት ሊቀይር ይችላል። መልካም አቶ በቀለ እንደው እርስዎ ያሉበት ድርጅት ህዋት ከህዋት ግባተ ቀብር በኋላም እንደው አገር ለማስተዳደር ብቃት ኃይልስ አቅምስ አላችሁ? በደንብ መልካም እስኪ ወደ ሌላው ጥያቄ ላምራ። ወያኔ ሊቀጥሉ መልካም ወያኔ መሬት በመቆራረስ ታላቂቷን ትግራይ ለመፍጠር እየጣረ ይገኛል። እንደው የወልቃይት ህዝብ ያለ ፍላጎቱ ወደ ትግራይ እንዲካተት እየተደረገ ይገኛል። ህዝቦች በአሁኑ ወቅት ቁጣቸውን እየገለጹ ነው ያሉት። በሀገሪቷ በመላው ሀገር ውስጥ አመጽ አለ። ትግራይ ውስጥም ታፈኖ ነው እንጂ የአድዋ ልጆች ያልሆኑ ሌሎች የተቀሩ ህዝቦች እያመጹ ይገኛሉ። መንግስት 100% አሸንፊያለሁ ባለበት ማግስት እንደዚህ አይነት ድርጊት መፈጸሙ ህዋት ያለበት ውድቀትን ያመለክታል ብለው ያምናሉ። ይሄ ደግሞ የተቀራው የፖለቲካ ድርጅት ምሁሩ ምን አይነት ስራ መስራት አለባቸው? እቺን ሀገር ለመታደግ የተቀሩት ህዝቦች አብረው እንዲቀጥሉ ከተደረገ ሁልጊዜ የሚገለጸው ነገር ኢትዮጵያ መቀጠል አለባት። ህዝቦች እያለቁ ነው ያሉት። የዛች ሀገር ሶርስ እየወደመ ነው ያለው። ዜጎቿን ህዝቦችን ከአደጋ ለማትረፍ ምን ስራ መሰራት አለበት? ተማር በቃን ነቃን ያሉ ህዝቦች ምን ማድረግ አለባቸው? እንዳልከው መሬት ማለት ያው ኢህአዴግ ሲያሻው በሀገር ውስጥ እያመጣ መሸጥ፣ ሲያሻው ድንበሮችን እየቆረጠ መሸጥ ያው ማን አለብኝነት ስላለበት ቀጥሏል። እኔ የእውነትን ልንገርህ ለኢህአዴግም ሆነ ለኢትዮጵያ ውስጥ ላለን ፖለቲከኞች በተለይ አሁን ምናልባት ኢህአዴግ ኦሮሞም ቢሆን እንደዚህ ይነሳል የሚል ግምት አልነበረውም ሊሆን ይችላል። ሌላውም ያው ደቁሸ ዝም አድርጌያለሁ የሚል አመለካከት ያለው ይመስለኛል። እና አንዳንድም እንደው ሌላም እንደ ጎማ የሚወጠሩ እንትኖች አሉ። በቃ ያችን ሀገር እንደምት ተደርጎ ይሄ ድሮ አባቶች የሰጡን የሚሉ ለዚህ ሁሉ ምላሽ ሰጥቷል። ኢህአዴግም አሁን ዝም ብሎ የሚፈነጭበት እንትን እንደሌለ ይሄ ትግል በተለይ ይሄ በጣም ፐርቫሲቭ የሆነ የኦሮሞ ትግል በጣም እንትን አሳይቷል። በቃ ምንም ያልታጠቀው ምንም ያላለ ህዝብ እንትን አድርጓል። ለነዛ ለተወጠረ ኃይልም ካሁን በኋላ በቃ ዝም ብሎ የሚጨፈር ሜዳ እንደሌለ የሚያሳይ ነገር ተፈጥሯል። ሆኖም ግን መንግስት ከዛ በፊት እስከዛች ጊዜ ድረስ መሬት ሲቆርስ ሲሸጥ ሲቸበችብ ነው ቆየው እና ያው በሀገር ውስጥ ያለው አይተ እንደሆነ ኦሮሚያና ሌሎች እዛ አካባቢ የሚደረገው ያው ኦልሞስት የትግራይ እንትኖች ናቸው ያጠቃለሉት። ሀብታሞቹ እነሱ ናቸው፣ ሞቱት እነሱ ናቸው። እንግዲህ ብዙ ሰዎች እንደምናውቀው ማለት ነው። እያየንም ነበር ያለው የሀገሪቷ ውስጥ ያለው የስራውም እንትን መስሪያ ቤት ውስጥ ማናቸውም እንትኖች እነሱ ናቸው። ኢትዮጵያ ውስጥ የኢትዮጵያ አየር መንገድ ተብሎ የኢትዮጵያ አየር መንገድ ይባላል እንጂ ወደ እንትን ስትገባ የትግራይ አየር መንገድ ነው የሚባለው። ምንም እንትን የለው። ሌሎችም ጉምሩኩም በለው ማናቸውም በለው ድሮ እንኳ በመጡ ጊዜ ምንድን ነው የሚባለው የነበረው 3 መስሪያ ቤቶች እነሱ ናቸው፣ ጉምሩክ፣ አየር መንገድ እና ኢሚግሬሽን ይባል ነገሮች። ከዛ በኋላ ያው እኛም ወጣ ብለን መስሪያ ቤቶች እየገባን ዋናው ሴክተር መስሪያ ቤት ሚኒስቴር መስሪያ ቤቶች እንዳየናቸው አይደለም እነሱ ያሉበት ያሉ ግብረሰናይ ድርጅቶች ሳይቀሩ እነሱ የሆኑ ያቺ ሀገር ሌላ ሰው እንዳልተፈጠረና እንደሌለ የተደረገበት ሁኔታ ነው። ያ የኢኮኖሚ የበላይነታቸውን የመጨበጥና ሁሉም ቦታ እነሱ ናቸው የሚል ነገር የማድረግ ነው። ስለዚህ የእነሱ እንትን እኔ ብዙን ጊዜ እነሱ እንትን አሉ የሚለው ነገር አይገባኝ፣ አልቀበልም። ያው ሁሉም ምናልባት እንደው እንቃወማለን ብለው አፋቸውን አውጥተው የሚሉም ካሉ ኦልሞስት ያው አንድ ሀሳብና አንድ እንትን ያላቸው ይመስለኛል። እንደ ሌሎቻችን አይመስልኝም።
የሆነ ሆኖ ግን ይሄ በወልቃይት ጠገዴ አካባቢ ያለው ድንበሩን አላውቀውም። ስለማላውቀው ብዙ ነገር እንትን ማድረግ አልችልም። ግን ወልቃይት ጠገዴ አካባቢ የምኖረው የወልቃይት ጠገዴ ህዝብ ዋረቨር ይኑር ምሳሌዎች አሉ። እኔ በእነዛ ምሳሌዎች ላሳምን ይችላሉ። እነዛ ሰዎች የራሳቸውን መብት የመወሰን መብት አላቸው። የትም በኖሩበት ሆኖ ማን መሆን የሚፈልጉ ሆኖ መስሎ መኖር ይችላል። አማራ ከሆኑ አማራ ሆኖ መኖር ይችላል። ይሄ ምሳሌ ልንገርህ። ለምሳሌ በኦሮሚያ እንትን ከምሴ ኦሮሞ ናቸው። ወሎ ውስጥ ነው የሚኖሩት። ኦሮሞ ናቸው። ኦሮምኛቸውን ይናገራሉ። መሬታቸው ኦሮሞ የከምሴ ነው። የምኖርበት ሁኔታ አለ። በቅርቡ ለምሳሌ በወንዶ ገነት አካባቢ በሲዳማና በኦሮሞ እዛ በጉጂ በሲዳማማ እንትን አለ። ወደ 3-4 ቀበሌ ወደዛ ነው የምንኖረው። ከኦሮሞ ነው የምንመስለው አሉ። ኦሮሞ መሆኑ መኖር የሚችሉበት ተደርጎላቸው ትግራይ ስለሆነ አማራ አይደላችሁም ትግራይ ሆናችሁ ኑሩ ተብሎ ማለት ይሄ በጣም 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 በቃ እዛ እነሱ እያስተዳደሩ ቅድም ነገርኩኝ ነገሮች ባደረጉበት ሀገር ውስጥ እንደዚህ አይነት ነገር መፍጠር ምን አይል አምባገነንና ምን አይል ጭፍን በዛች ሀገር ላይ አምባገነናዊ ስርዓት እያራመዱ እንዳሉ ነው የሚያሳየው። ብዙ ሰዎች ብዙን ጊዜ በሚዲያ በምንሰባበት ጊዜ አብሮ መወለድ ሊኖር ይችላል። አብሮ እንትን ማድረግ ይችላል። ያ አብሮ መወለድ ፖለቲካል እንትኑን ሊፈታ አይችልም፣ ወይም የማንነት እንትንን ሊያስቀር አይችልም። የወልቃይት ጠገዴ ህዝብን ማንነት ትግራይ ውስጥ የራሳቸው የሆነ ቴሪቶሪ ኖሯቸው መኖር በዛች ድንበር የሚዋሰኑ በውስጥ መካከል ገብቶም ተከበው ይኖሩ አማራ ከሆኑ አማራ ናቸው። ያ እንትናቸው ሊነካ አይገባም። ይሄ ሊከበር የሚገባው ነገር ብሔረሰብ የምለው አማራ ስለው አማራ የግድ እንትን አድርጎ እነሱ የሚሰጧቸው የሚቀንሷቸው ነገር አይደለም። የተፈጠሩበት ነገር ይህም እያልን ነው። ብዙውን ጊዜ ይሄ የኢትዮጵያ አንድነት ኃይል የሚሉ ብሔረሰብ የሚል የለም። ይሄ እንትን በሚሉበት ጊዜ የምንከራከረው ለዚህ ነው። ስለዚህ የራሳቸው መብት ይከበራል። አሁን እዛ ለዛ ለጠገዴ ላለው ሰዎች እንደምከራከሩም ሌላ ቦታም ይከራከሩ ይገባል የምለው ነገር የምንይዘው ለዚህ ነው። ስለዚህ እነምለው እዛ ባሉበት ተፈልጉ በመሬታቸው ትግሬ ሆኖ ሳይሆን አማራ ሆኖ መተዳደር ይችላል። ከትግሬ ጋር የሚያዋስናቸው ከአማራ ጋር የሚያዋስናቸው መሬት ካለ እንደለመደው ከአማራ ከዚህ ፊትም የአማራን መሬት እንደወሰደ ትግሬ ፖለቲከኞች አብሮ መሬት እንዳልወሰዱም ይናገራሉ። እየሰማን ነው። መሬታቸው የአማራ ነው የትግሬ የአማራ ነው እያሉ የሚወስዳቸው መሬቶች አሉ። ይሄም ይቆም ነው ምንለው። ፖለቲከኞቹም ለዚህ ጉዳይና ለተለያዩ እንደዚህ መንግስት አይን እያወጣ ለሚሄደው ጉዳይ ምን መስራት አለባቸው ብላቸው መስራት ነው። በተቻለ መጠን አሁንም ይባላል አንድ ላይ ሆነን እንስራ፣ አንድ ላይ እናድርግ፣ አንድ ላይ የሆነ ስትራክቸር እናውጣ ትባል አይደለም። እኔ እንደዚህ ካረግ እኔ እንትን እላለሁ፣ እኔ ከተመዘዝኩ አንተ ዝም ብለህ ተከተለኝ። እንደዚህ አይነት ነገር ሊያስኬድ እንደማይችል ማንም በጡንቻውን ወጥሮ የምነሳ የትም መድረስ እንደማይችል እያየን 3 ዓመት በ2 ዓመት ይጠፋል እየተባሉ የሚባሉ መንግስታቶች በ2 ዓመት ከቆዩ አልሰራንም እየተባለ ይኸው 2 ዓመትም 5 ዓመትም 6 ዓመትም እየሆኑ። ስለዚህ ሁሉም ተሰብስቦ አንድ ላይ መሆን አለበት። ምሁራኖቹም መስራት አለባቸው። ዋደበር በማናቸውም ኮንትሪቢዩት ያደረጉ መስራት አለባቸው። ነገር ግን መስራት የሚችልና ስርዓቱን ሊቀይር የሚችል ኃይል እንዳለ ይሄ ሰው ተሰብስቦ መስራት ሲጀምር እዛ ያለ ደግሞ ኢምፕሊመንት ማድረግ የሚችል ኃይል እንዳለ አውቀን ነው። ያንን መሳሪያ የሚገዛ ኃይል ሳይሆን ያንን ህዝብ ተሰብስቦ መናበብ የሚችል ተቃዋሚ ኃይል ነው መኖር የሚያስፈልግ መናበብ የሚችል ይሄ ቁጭ ብለው ይሄ ህዝብ አለን እና ይሄ ህዝብ እንዴት አድርገን እንጠቀም። እኔ በቅርቡ የሆነ እንትን ተከታትያለሁ። ልንገርህ የኢትዮጵያ ህዝብን አንድ ላይ ሆኖ እንዲሰራ የማስተማሩ እንትን ያላቸው ምሁራኖች ሁለት ሀገር ምሁራኖችን ሰብስቦ የሚያናግሯል። 2 ሀገር ሳይሆን ውስጥ ያለውን ህዝብ ኤሊቶቹን ሰብስቦ ምሁራኖችን ልቃኖችን ሰብስቦ እነዚህ እባካችሁ ይሄ ስርዓት እኮ እንደዚህ ያደረገ ይሄ ስርዓትን በአንድነት ለምንድን ነው ማናጠፋው? እስቲ እንሰብሰብ፣ ምንድነው ችግራችን የምለው ነገር
መስራት የሚገባው ሚዲያዎቹ ማናቸው እዚህ ላይ ነው። መልካም አቶ በቀለ አንድ ነገር ሲያነሱ እንትን ያለኝ ነገር አለ። ስለ ወልቃይት ጠገዴን እንደምትከራከሩ ለሌላም ብሔረሰቦች እንዳለ አምናችሁ ለሌላውም ተከራከሩ። መልካም፣ ምክንያቱም ጥሩ አባባል ነው የተናገሩት። የመጨረሻ ጥያቄ የማረጋቸው 2 ጥያቄዎች አሉኝ። እንደው አንድ ጥያቄ ነው። በህዝቦች መካከል የተፈጠረው አለመተማመን ለማስቀረት ብሔራዊ እርቅ እንደሚያስፈልግ እየተገለጸ ይገኛል። ይሄ ብሔራዊ እርቅ እውነት የህዝቦችን ችግር ይፈታል? ብሔራዊ እርቅስ ማለት ምን ማለት ነው? የተረጋጋች ሀገርን ኢትዮጵያ ሆና ወይም የትኛውም ሀገር ህዝቦች ተስማምተው የፈለጉትን ስም ሰይመው ያቺ ሀገር በሰላም ዜጎቿ ህዝቦቿ በሰላም እንዲኖሩ ምን መደረግ አለበት ይሉኛል? እኔ እርቁም ጥሩ ነው። እኔ ምንም ተቃውሞ የለኝም። እርቅ ማድረግ እንችላለን ነው። እኛ አሁን ብሔራዊ እርቅ ማምጣት እንችላለን። ተቃዋሚዎች በየእንትኑ ነው ተሰብስበን ያለ ነው። በየሀገሩ ተሰደን ያለ ነው። ብሔራዊ እርቁን ለማምጣት ያ ምንድን ነው? ያችን ሀገር ገብተህ ስልጣን መያዝ አለብህ። ያ ስልጣን ይዘህ ያንን ስልጣን ይዞ ብሔራዊ እርቅ እንዳይመጣ የሚከላከለው እርቅ ከመጣ እነሱ ወደዛ እንደሚሄዱ ስለሚያውቁ የሚከላከሉ ኃይሎችን እንትን ማድረግ አለ። ያ ኃይሎች መኖር የለባቸውም። ያ ኃይሎች ሳይኖር ቀርቶ ሌላው ሲቀመጥ ትክክለኛው እንደው ትክክለኛ ዲሞክራሲ ለማስፈን የሚቀመጥ ተቀምጦ መጀመሪያ ስራዬ ነው ብሎ የሚሰራው ነገር ሊሆን ይችላል። ዛሬ እዚህ ያለን ብሔራዊ እርቅ ልንል አንችልም። ዛሬ እዚህ ሆነን ግን የምናደርገው ነገር ምንድን ነው? የአፍ ወለምታን ነው መከላከል አለብን። የአፍ ወለምታን ያሰንስል ምንድን ነው የምንናገራቸው ነገሮች አንዱን እንትን የማይልበት ምን መጣቸው ነገሮች ያስፈልጉናል። ምክንያቱም ኢትዮጵያ ሕዝብ ብዙውን ጊዜ ከነም ጭምር ላለፈው ሳይሆን ለወደፊቱ የምናደርገው ነገር ነው እንትን የምልህ። ያለፈው አልፏል። ያለፈው ላይ ማንም ቁማር የሚጫወት ማንም ስሌት የሚሰራ መኖር ያለበት አይመስለኝም። ያለፈው ጠቃሚም ሊሆን ይችላል፣ ያለፈው መጥፎም ሊሆን ይችላል። ጠቃሚ ነው የምለውም ሊጠቀም የሚችለው ነገር የለም ካለፈው። መጥፎ ነው የምለው ነገር ያለፈው አልፏል። ስለዚህ አሁን ያለው ላይ የምንጫወታቸው ቁማሮች የምንጫወታቸው የአፍ እንትኖች ለዛች ሀገር እርቅ የማመጡ ላይሆኑ ይችላል። ስለዚህ ያንን ማስወገድ ነው መቻል አለበት። ያንን የአንድነታችንን እንትን ማሳየት የምንችልባቸው ተግባራዊ የሆኑ ስራዎችን መስራት አለ። የአንድ ቀደም ካልከው የተነሳ ለምሳሌ አሁን የሰዎች ማንነት የሚያከብሩትን ነው ማክበር ያለው። ከሚዲያ እንጠቃቀም ጀምረ ከአክቲቪስቶች አንስተህ ያንን ስታከብር አሁን ባለበት ደረጃ ያለውን ስታከብር እንትን ነው ማድረግ አለበት እና ከፍ ዝቅ እያደረግ ይሄ በቋንቋና በምናምን የተጠረነፈ በምናምን በእንትን ያደረገ ምናምን አዝፍ ብሔረሰብ እንደሌለ የምታደርጋቸው ነገሮች ላረግ ይችላል እና ይሄ ራሱ እርቀ ሰላም ሊያመጣ የሚችለው ቋንቋው አጠቃቀሙ ራሱ ሊያመጣ እንደሚችል ነው። ከዛ በኋላ ያለው በዚህ የተደረገው ይቅር እርቀ ሰላም ያስፈልጋል። ለምን ነገር ሌላ ነገር ሊሆን ይችላል። ስለዚህ አሁን ላለነው ሰዎች በትክክል አንድ ላይ ለመምጣት አጠቃቀማችን የምንጠቀመው ቋንቋ ለዘብ ያለ አንተን ላይክ እንትን የማረግ ለዛሬ ነገር የማይዳር ለሆነ ነገር የማይዳርግና ለቁጣ የማይዳርግ መሆን አለበት። ብዙዎቹ አይተን እንደሆነ ሚዲያዎች አሉ። አሁን በቅርቡ አንዳንድ ሚዲያዎች ልክ አድርጎ አንዳንድ ሰዎችን ቁጭ አድርጎ ስትሰደብ የሚያዩ እንትኖች አሉ። አንድን እንትን ስትሰደብ የሚያዩ እንትኖች አሉ። እነዛ እንትኖች እርቅ የሚያመጡ አይደለም። ያም ነው ወጣች ሆኖ ስንት ዓመት ይሆን እንትን እያላለን። ስለዚህ ከዛ ነው የሚጀምረው እርቁ። እሱ እንትን እያለ እሱ ይኑር፣ ምንም ችግር የለም። እሱ ሊመጣ ይችላል እና ይሄ ዋናው ነገር አሁን ተስማምተን አንድ ላይ ለመሆን እንከባበር። መከባበር ነው አለ። አንዱ አንዱን ማክበር አለበት። አንዱ የአንዱን ማንነት ማክበር አለበት። አንዱ የአንዱ ማንነት አለ። ከግለሰብ እኮ እኔን እሱ ይሄ ሀሳብ ይሰጠኛል ብለህ ስላልክ ነው ዛሬ እንትን አናውቅም። ሰዎች
ከግለሰብ የራሳቸውን ማንነት ሲያከብሩ ሲነሱ በቡድን ያከበሩ እንደዛ ያሉ ሲሄዱ መከባበሮች ሊመጡ ይችላሉ። ከለ እየተባለ በመባልበት ጊዜ እርቅ ሊኖር የሚችል አይመስለኝም። እርቅ በጣም እሱ ራሱ ብንጠቀም እርቅ አለ ማለት ይቻላል እና ያንን የምንደርስበት ይሆናል። አሁን እርቅ የሚባል ነገር ሰምቻለሁ፣ ግን የት ሆነ ነው እኮ የምታመጣው? ከማን ጋር ነው? 90 ሚሊዮን ያለው ኢትዮጵያ ህዝብ ያለበት ሀገር ውስጥ ነው ሄደህ የምታደርገው ወይስ አሜሪካ ውስጥና ሌላም ሰሜን አሜሪካ፣ ላቲን አሜሪካ፣ አውስትራሊያ ካለው ጋር ነው እርቅ የምታደርገው? ስለዚህ እርቁ ያለው እዛ ጋር ነው። ነገር ግን እርቁ ጋር ከማድረሳችን በፊት እኛው እንስማማ፣ የሚያስማማ ንግግሮችን እንጠቀም ነው። መልካም አቶ በቀለ እንግዲህ እስኪ በ3 ደቂቃ ውስጥ ቀረ የሚሉት ነገር ካለ ይበሉልኝ እስኪ። በጣም እንትን የምለው ምንድን ነው በትልቁ በጣም በዚህ አጋጣሚ ያው በጣም 3-4 ወር ሙሉ በጣም ከወያኔ ጋር በመታገል ብዙ ህይወት ጠፍቷል። ያ ህይወት የሁላችንም ይቆጨናል እና ያው በጣም ይሰማናል። ያው የሚሞተው ወንድሞቻችን ናቸው፣ እህቶቻችን ናቸው፣ ልጆቻችንም ናቸው፣ ህጻናቶች እየሞቱ ናቸው እና ይሄ ቁጭት ይገባል እና እንደው ይሄን ቁጭት የሚሰማን ከሆነ የሚሞቱ ሰዎች ብቻ ክቡር ሰዎች እየሞቱ እነሱ የሞት ቁጥር ብቻ ይሰለቸን ይገባል፣ በጣም ይሰለቸን ይገባል እና እስቲ ከዚህ ተነስተን ቁጭቱ በቃ የምናስባቸውና በጣም እኛ ይሄ ይደረግልን ብለን የምንላቸው ነገሮች ቀርቶ ያ ሰብአዊነት ይዞን ያቺ ሀገር እነዛ ሰው የማይገደልበት ሀገር ለመፍጠር ነው። እኔ አንድ ምሳሌ ማነሳ ዩሮፕ አይተህ እንደሆነ ኢዮቤ እንደዛ ከሶሪያ እየተሰደዱ ሰዎች ሲወጡ አንድ ህፃን ውሃ ውስጥ ከጀልባ ወድቆ በሞተው ዩሮፕ ሙሉ በሙሉ ሀሳባቸውን ቀይረው ስደተኞችን የከለክሉ ነበሩ ሰዎች ወደ ሀገራቸው እንዲገቡ አድርጓል። አንድ ህፃን ያ ትዝል እንደሆነ አይተህ እንደሆነ ስንት ህፃን ነው የሞተው? ከዚህ ስንት ህፃን ነው ሞተብን? ስንት ልጆች ናቸው የሞቱ ህፃናቶች? ይሄ የሞተ እኛን እንትን የሚያደርገን አይደለም። በቃ እየቆጠርን ልንኖር የሚያሰኘን አይደለም። ስለዚህ ቀጥሏል ኦርጋናይዝድ ባለመሆናችን ምክንያት የእነሱን ብቻ እንትን እየቆጠርን እነሱ እየቆጠረ የሞተውን ባል እየቆጠርን ነው ያሳለፍ ነው እና ፕሊዝ ከዛ ቀርቶ አለንላችሁ የምለውን በሚዲያውም በምንም እየቀረብንላቸው በቃ ትልቅ እንትን ብናረጋቸው ነገሮች አንድነታችንን እያሳየን ዛሬ ደግሞ ይሄ እንትን የሚመጣልን ይሄ ነው እያሉ ለሚሞቱትም ትርጉም ለሚሞቱለት ዓላማ ትርጉም በተለጋ መልካም ለሞቱት ደግሞ የተሰማኝን ሀዘን በድርጅትም ሆነ በግሌ ሀዘንን ለመግለጽ እፈልጋለሁ። ሌሎቻችንም በርትተን እንስራ። የምንሰራው ደግሞ ለመለወጥ ይሁን ለፖለቲካ ቅስቀሳ ብቻ ሳይሆን ለለውጥ እንስራ እላለሁ። ይሄ ነው። እስኪ ችኛውን በሲዳምኛ ይበሉልኝ። የትኛው መልእክቶትን ያስተላልፉ አጠር አድርገው በ2 ደቂቃ ውስጥ ነው እንግዲህ ሾላ አጋና ይኪኖ ሾላ አጋኒ ግዶ ኦሮሞ ተረዱ ዊንከና አሙ ዊንኬ ኩኒ ካርሲኖ ጋሾቲ ለወጌሻ ካርሳተ ኒካይ ነው እንዲ ታጋን እንከራ ኤሊንታን ነው ኤሊንቴጋስ እንተገደ ታኑ እንሳስቴና ማንን ሰለወንታ ጎፍ ነው ኮኒ ጎፍ ነው ማንን ሰራ ለወንታ ኒቲ ማጥሻን ታንከው ኩኒ ተቹ እንሳዋ ኢካኖ ሆኖ በሮን እንከንተ ገደ ኢኪኖ ሆኖ ገላጋለ እንከው ነው ገላጋለ ዳ ኢካኖ አይከው ዳፍራ አይደያ ኩኒ ተጎሪ ኢካኖ ወይተ ንንከራኖ ባሪጋራ ኬቲ እንሳራኖ ባሪጋራ ዱቻን ፍራ ኢሊዮታ ዱቻን tieni ilitinooti taano dikattaan kete ta afitnomo hedevel afitnomo kayo chantezi bari garin ke ana afitnomo kinchotun gemu gede akkonne tugga ka nentinni danno ricira mittenni fulle ka nentinni yattenne gashoti
chanke afrate bitene ne mudafara asinomo likkenni afne mudafara manninke dairi da hakro ka anno de tenne egen satafere መልካም አቶ በቀለ ዋዩ የሲዳማ አክቲቪስት ከሰይፈ ነበልባል ራዲዮ ጋራም ስላደረጉ ቆይታ ደግሜ በአድማጮቼ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። ወደፊት በሌላ ጊዜ በሌላ ፕሮግራም ላይ ደግመን እንወያያለን። ለዛሬው በዚሁ አበቃለሁ። እግዚአብሔር ይስጥልኝ። መልካም አመሰግናለሁ። ተወዳጁ ድምጻዊ አየር ላይ ያለ ሰላም I'm
የተከበራችሁ አድማጮቻችን እንግዲህ እስካሁን ድረስ ስናስተናግዳችሁ ቆይተን ልንሰናባበት ነው። ፕሮግራም በመምራት በሬ አለሙ፣ ፕሮግራም በማቅረብ እኔ ኢዮብ ባይሳም፣ ቴክኒሻናችን አስፋው ገመችሁ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። በጀመርነው በታጁዲ አህመድ ዜማ እንሰናበታለን። ሰላም። Musifi jala, tanga kema